ጠበል ስትረጩ አለፈለፍኩም አትበሉ፣ ደንግጦም ድራሹ ይጠፋል። ሁለተኛ ደግሞ ተደብቆም ከነበረ ቀስ እያለ ይማቅቃል። በአንድ ጊዜ ብቻ የምትቸኩሉ ሰዎች ገና አልገባችሁም። ገና እስረኞች ነን። ገና የመንገድ ዳር አስተሳሰብ አልተሆነም። ገና መንገድ ላይ ነን ያለነው። ስለዚህ የለም መፈታት አለብን። በሁለተኛ ደረጃ ምንም ያልደከመው መንፈስ እንዲደክም ያግዛል። ሌላው ደግሞ ስትጠመቁ ቅልል ይላችኋል። አይላችሁም እንዴ? ይሄን ነው የከለከሉን ለብዙ ዘመናት ክፎች የሚከለክሉን ይሄን ነው። ሌላው ደግሞ በኑሯችሁ ውስጥ የምታዩበት አይን ለቀቅ ሲያደርገው ወደ ቤታችሁ ስትገቡ እቃውም ያምራል፣ ያላችሁ ያምራል፣ የለበሳችሁት ያምራል፣ የነካችሁት ያምራል፣ የጋገራችሁት ይባረካል። አየ ከዚህ ከደህንነቱ ስፍራ ስለምንነሳ በዚህ ጊዜ በቃ አስተያየታችን ምቀኛ አይሆንም። አይኖቻችን ጠበል ሲነካቸው ነጠላዋ ያምራል ብለን የሌላ ነጠላ አናይም። ቀሚሷ ያምራል ብለን የሌላ ቀሚስ አናይም። ብርጭቆው ያምራል ብለን የሌላ ብርጭቆ አናይም። አይተንም እኮ ቢባረክ ጥሩ ነበረ፣ አይተነው ስንሄድ ይሰበራል። ያ መንፈሳችን ይበለዋል፣ ክፉ ይሆናል። ጠበል ሲነካን ሰውነታችን ዛሬ እንዴት ደስ ብሎኛል ተመስገን እንላለን። በዛው ጸሎት ሲጨምሩበት ማታ መስግናችሁ ስተኙ ጧት መስግናችሁ ስትወጡ ደግሞ በዛው ይጸድቃል ሰላማችሁ ይጸድቃል። ተኝተ ዝም ብለህ ጠበል ብትል እሱም ባህር ውስጥ የኖረ መንፈስ ነው። ባህር ያውቃል፣ እሱ ውሃ ያውቃል፣ ሙቀቱንም ያውቃል፣ ቀዝቃዛውንም ያውቃል። ልዩነቱ ምንድነው? በስመ እግዚአብሔር እዚህ የተባርኮ ተቀድሶ አምነን ስንጠመቅ እሱ አይወደውም፣ ክፉ ነው። እሱ ክፉነቱን እዚህ ማቅለያ ነው፣ ማባረሪያ ነው። ይሄው እዚህ እኮ መድኃኒታችን ኢየሱስ ክርስቶስ በመዝሙር እየተዘመረ አቤቱ አድነን እያሉ ሲመጡ በመቅደስ እውሮችን አንካሶችን ወደ እርሱ ቀረቡና ፈወሳቸው። ግን ወንበዴዎቹ ሲወጡ ነው የተፈወሱት። ነጣቂዎቹ፣ ቀማኞቹ፣ ነጋዴዎቹ ከዛ ሲወጡ እሱ ፈውሱን ጀመረ። እግዚአብሔር ስሙ ተመሰገነ ይሁን።